ይህ ሞኝ ሰውዬ ባንክ ለመዝረፍ ይወስናል። ነገር ግን በስህተት የውጭ ገንዘብ መቀየሪያ ውስጥ ይገባል። ሰራተኞቹ እዚህ ገንዘብ እንደሌለና ባንኩ የሚገኘው ከመንገዱ ተሻግሮ እንደሆነ እንዲሁም ገንዘቡ ያለው እዛ እንደሆነ ይነግሩታል። ይህን እንደሰማም በፍጥነት ሽጉጡን ይዞ ወደ ባንኩ ይሄዳል። ይሁን እንጂ ከመዝረፉ በፊት ፖሊሶች ይደርሱና እግሬ አውጭኝ ይላል። አንድ ሲኒማ ሲያገኝም እዛ ውስጥ ይገባና ይደበቃል። በሲኒማው ደግሞ የሚወደው የካርቶን ፊልም እየታየ ነበር። ደስ ይለውና ቁጭ ብሎ መመልከት ይጀምራል። ፖሊሶቹ እያሳደዱት እንደሆነም ዘንግቶት ነበር። ቀጥሎ ፖሊሶቹ በቀላሉ ይዙታል። ይህ ሰው ግን ከፖሊሶቹ ይልቅ ለፊልሙ ነበር ትኩረት የሰጠው። ይህ ሞኝ ሰውዬ የእስር ቤቱን ሕይወት ከወዲሁ የወደደው ይመስላል። የእስር ጓደኛውን የሚመለከተውና ለምን ሰላም እንዳላለው ይጠይቀዋል። መልስ ግን አያገኝም። ቀጥሎም እንደዚህ ተመግበን የወፈርከው ብሎ ያሾፍበታል። አሁን ይህ ታሳሪ ይበሳጭና ሰውየውን ለመምታት ይነሳል። ጠባቂዎቹ በፍጥነት ወደ እስር ክፍሉ ሲገቡ ግን ያ ግድንግድ እስረኛ በዚህ ሞኝ ሰው ተወቅጦ ይመለከታሉ። በዚህ ምክንያት ይህ ሰው ክፍል ይቀየራል። አሁን ያጋጠመው ሰው ግን የመናገር ምድል ሳይሰጠው ጀርባውን ይሰጠዋል። እንደተለመደውም ፂማሙ ሰውዬ በሸክም ለመውጣት ብዙ ጊዜ አልፈጀበትም ነበር። በአንድ ሳምንት ውስጥ ብቻ ሞኙ ሰውዬ የአምስት ታሳሪዎቹን ሕይወት ወደ ሌላ አቅጣጫ አስቀይሯል። በዚህ ምክንያትም የአእምሮ ችግር ካለበት ብለው የስነ ልቦና ሐኪም ያመጡለታል። የአእምሮ ህመም አለበት ከተባለ ለብቻው እንደሚደረግም ያውቃል። ሐኪሙ የተለያየ ጥያቄውን ማዝነብ ይቀጥላል። ነገር ግን ሰውየው ጠረጴዛ ላይ ያለችን ዝንብ እየተከታተለ ነበር። ዝንቧንም ለመያዝ ሲሞክር ሐኪሙን እንዳልሆነ ያደርገዋል። ዶክተሩም ለፖሊሶቹ ይህ ሰው የአእምሮ ህመም ሳይሆን ያለበት ትንሽ ውስንነት እንደሆነና እዚሁ እስሩን እንዲቀጥል ይነግራቸዋል። ፖሊሶቹም አንድ አስፈሪ ዕቅድ ያቅዳሉ። ይህን ሰው ከአደገኛ ገዳይ ከነበረ ሰው ጋር ለማሰር ይወስናሉ።